ጤናችን ሰላም ለዚህ ቤት ለምን መጣሽ ምን የሚሉት ቀልድ እንደሆነ ሊገባኝ አልቻለም በዚህ አይነት ነው መንዘልቀው ምናልባት የሆነ ነገር አስተው ወደ ቤቷ ተመልሳ ይሆናል ባክሽ ምን አባቷ አረስታ ነው የምትመለሰው ታክሲ ይዤ እየመጣሁ ነው ዳኛለች እያልኩሽ በቲስም በራሱ በታክሲ ተመልሳ ይሆናል አሁንም ደግምልሻለሁ በራስሽ ማፈር የሚገባሽ ቢች ነበር አንተ ተስደበኝ ብሬክስ አንተ ስማርት ነኝ ብለህ ታስባለህ እንጂ ምንም የማታውቀውንን እኔ ነግራለሁ ምክንያቱም በደንብ ስለማውቅ አሁን በዚህ ሰዓት ሳተኛ እየጠበቀች ያለችው ቢች ክንፍ የሌላት መልአክ መስላ ነው የምትታይ አይደል ስሚ ይሄን እባብ አይንሽን ደና አድርጌ በጥፊ ሳላፈርጥልሽ ከፊቴ ገለል በይልኝ መለከት የቴሌቪዥን ድራማ ያው የቤተሰብ ድራማ ነው ሰዎች ለሙያ ስነ ምግባራቸው ለቤተሰባቸው እንደዚህ ለሚወዱት ነገር ምን ያህል ዋጋ መክፈል እንዳለባቸው የሚያሳይ ነው ታመነ የሚባለው ዋና ገጸ ባህሪ የህግ ባለሙያ ነው ባለቤቱ የአማካሪ ናት ካውንሰለር ናት ብርሃኑ የምህንድስና ባለሙያ ነው እያንዳንዳቸው ሉላዳይ ተዋናይ ናት እያንዳንዳቸው በየሙያቸው የሙያቸው ኤቲኬት ምን እንደሆነ ለማሳየት ጥረት የሚያደርጉ በማከሉ ደግሞ የአባትና የልጅ ፍቅር የልጅና የአባት ፍቅር ጾታዊ ፍቅር የሙያ ፍቅር የአገር ፍቅር የሚንጸባረቅበት ድራማ ነው ፕሪ ፕሮዳክሽን ላይ ስክሪፕት ላይ መወያየት ስክሪፕቱን አናላይዝ የማድረግ ካስቶችን የመመደብ ተዋንያንን ካስት የማድረግ ስራ በጋራ ከፕሮዲዩሰሩ ከዳይሬክተሩ ከኤክስኪዩቲቭ ፕሮዲዩሰሩ ጋር በመሆን መነጋገር ነበረ ከዛ በኋላ ሎኬሽን መምረጥ ከተዋንያን ጋር ሪሄርሳል መስራት ቆይ ቢጂሰቱ ወይስ አለባችሁ ማይመለከትሽ ነገር ማለት ለፍንተሽ ቁጭ ምንም ደግሞ ነው ተከፋት ለካስት መነሻችን ገጸ ባህሪ ነው ዋናው የካስቲንግ ሚናችን የተወጣ ነው ገጸ ባህሪያቱ ባስገደዱት ምክንያት ነው 60% ለነባርና ሙያ ውስጥ ለቆዩ ባለሙያዎች 20% አሁንም ሙያ ውስጥ ላሉ ወጣት ተዋንያን ዘረስታ 20% ለአዲስ ተዋንያን አቶ ታመነ እንግዲህ አጠቃላይ ጥሩ አባት ነው በተለይ ስራውን ይወዳል ስራው ላይ ብዙ ጊዜ የሚያጋጥሙት ስራዎች ላይ የሚያወጡት ገንዘብ ለሌላቸው ሰዎች ለተጠቁት ሰዎች የሚቆም አይነት ጠበቃ ነው ማለት ብዙውን ጊዜ ልጁ አንዷ ልጅ በተለይ ተወቅሰዋለች ከምትቆማቸው ጉዳዮች ከምትቆምላቸው ጉዳዮች አብዛኞቹ በነፃ መስራላቸው ናቸው ለምን ነው እንደዚህ የምታረገው በሙያህ መርዳት ያለብህን ነገር መርዳት አለብህ እንጂ ሙያ ነው ለምን ነው ማግኘት ያለብህን ነገር ማታገኘው ብላ የምትወቅሰው ልጅ አለች ሉላዳይ በስራዋ ተዋናይት ናት በቤቷ ውስጥ ደግሞ ባለትዳር ናት ከባሏ ጋር ነው የምትኖረው በስራዋ ደስተኛ በትወናዋ በጣም የምትወደድ እንደዛ አይነት ሴት ናት ሉላዳይ ሄሎ ፊሽ እኔማ ስልክ ብለው እምቢ አለኝ እኮ እኔማ ልወጣ ነው በቃ አሁን ብትወጣ ሁሉ ምን ደርስ ይመስለኛል ኦኬ እሺ ኤፍራታ በጣም የዋህ ትምህርቷን ወዳድ እና ደግሞ በጣም በብዙ ፈተና ውስጥ ያለች ልጅ ናት ብዙ
እንትኖችን ታሳያለች ማለት የፍቅር ጉዳይ ያለባት የትምህርት ጉዳይ ያለባት የቤተሰብ ጉዳይ ያለባት እና በብዙ ፈተና ውስጥ ያለች የሆነች ጠንካራ ሴት ናት ይሄ ነው ማሰው የሚወክሉበትን እነሱ አሁን ሪፕሬዘንት የሚያደርጉት የሚወክሉት ነገር አለ ማለት አሁን ኮሌጅ የምትማረው ልጅ እዛ ያለው በሷ እይታ በሷ መነጽር ወይም በሷ በኩል ምናየው ህይወት አለ እዛ ትምህርት ቤቱን ህይወት ተዋናይቷ ደግሞ አጠቃላይ የቲያትር ቤትን ህይወት ነው የምታሳየው እኔም ልክ የእንትኑን ለማሳየት የፍርድ ቤቱን በህጉ በኩል ያለውን ነገር ለማሳየት እንደምሞክረው ማለት ነው የኔም እንደዛ ነው የባለቤቴም እንደዛ እሷ ብዙ ባለጉዳዮች አሏት ብዙ ባለጉዳዮች ደግሞ ብዙ ህይወት ይዘው ነው የሚመጡት ብዙ የህይወት ውጣ ውረዶች ነው ይዘው የሚመጡትና በዛ ውስጥ የሚታየው ማአት ነገር አለ ራሱን የቻለ ድርሰት ይወጣዋል እንደውም እያንዳንዱ ሰው ብቻውን እና ይሄ የእንትኑን ነው የሚያሳየው የደራሲውን ጉብዝና ነው የሚያሳየው በጣም ጎበዝ ነው የሱን ችሎታ ነው የሚያሳየው እንደዚህ ማሳየት ከባድ እኮ ለምንድን ነው ስርዓት የማይኖር ሾዲት ምን ድረስ ነው ልታገስሽ የሚገባ ይቅርታ በእናትህ ጌራዬ የመብራት ካርዳችን ባላንስ ጨርሶ የግድ ዛሬ ማስሞላት ስለነበረብኝ ነው ቦታውን ፋዘር ማዘር ማያውቁት እኔ ስለናንተ ቤት የመብራት ካርድ ምን የሚያገባኝ ነገር አለ ወዲት ከዚህ በፊት ከአንዴም ሁለት ጊዜ ነግሬሻለሁ ምንም አይነት ምክንያት ከሪየርሳል እንድትቀሪም ሆነ እንድትዘገይ ሰበብ ሊሆንሽ አይችልም ምን ላድርግ ጌራ ዛሬ አርብ ነው ነገ ጧትም ልምምድ አለን እስከ ሰኞ ድረስ በጨለማ ተወጣን እንክራ ለምን ባሳነባሪ ተወጣው ሆድ ውስጥ አይከርሙም ያ የኔ ችግር ነው እንዴ ያለኝ አጭር ጊዜ ነው ዛስ ማ ፕሮብሌም እንዴት ነው ማይገባሽ ይገባኛል እኮ አሁን እንኳን ብዙ እንዳላረፍት በኮንትራት ታክሲ ነው የመጣው በኮንትራት ታክሲ መጣሽ በቻርተር አውሮፕላን መጣሽ አርፍደሻል ከአንድ ሰዓት በላይ አርፍደሻል አንዲት ነገር ሲፈጥር አንድ ስቶሪ ሲፈጥር ያለ ምክንያት አይፈጥርም ገጸ ባህሪ ሲፈጥር ያለ ምክንያት አይፈጥርም በምክንያት ነው የሚፈጥረው ለምሳሌ አንድ ሲን አይተሽ ሊሆን ይችላል ኤፍራታ ተደፍራ መንገድ ላይ ትወድቃለች መንገድ ላይ ስትወድቅ የሆኑ ባልና ሚስቶች ፍርማታ ላይ ተኝታ በመኪና እየሄዱ ሴትየዋ ለመርዳት እየፈለገች ሰውየው ወደፊት የሚመጣበትን ኮንሲኩዌንስ ፈርቶ ማለት የሚመጣበትን ከፖሊስ ጋር ከመንጋ የሚያዘውን ነገር ፈርቶ እምቢ ይላታል እና ይሄዳል ለምንድን ነው የገቡት የሚል ነገር ይመጣብሻል መጀመሪያ ላይ ስታይ ኔክስት ታይም ግን ምንድነው የምታገኘው የጎዳና ተዳዳሪዎች እነዚህ ጨዋነን የተከበርነን የሚሉ ሰዎች ያላደረጉትን ነገር የጎዳና ተዳዳሪዎቹ የተጣሉ መንገድ ላይ የወደቁት ሰዎች ምን ያህል ሰባዊ ፍጥሮች እንደሆኑ ለማሳየት ይሄ መለከት ላይ ሞቲቬሽን ላይ ላነሳሽው ነገር በቂ ማስረጃ የሚሆን ይመስለኛል ሶ ምንም ታሪክ ያለ ምንም ሞቲቬሽን ደራሲው አያነሳም ወይ አፈር በበላው ማን ነው ተጫውቶ ኳስ ሲያበቃ እዚህ አምጥቶ ይጣላት ገሎኖ ማለት ነው እዚህ አምጥቶ ይጣላት ለኪ ድረስ ሞታለች እንዴ እንዳትነካት ሞታ ከሆነ አሻራ ምናምን የሚሉት ጣጣው መሞትስ አልሞተችም ግን እመነኝ እቺ ልጅ ተደፍራለች ያው ልብሷ እንዴት እንደተቀዳደደ ነይባክሽ ንድ እንዲሆና ያየናት እንዳላየ ጥለናት እንይክላል ታዲያ ምን እናርጋት ባይነሽ ቢያንስ ለፖሊስ ደውለን እንገራ ከዚያ ምስክር ገለመለ የተባለ በየፖሊስ ጣቢያውና በየፍርድ ቤቱ ስንጓተት እንክረም ነይ እንሂድ ድራማዎቹ ተጽፎ ከመጡ በኋላ እንወያይባቸዋለን በቂ ሞቲቬሽን አላቸው ወይ ለማን ብለው ነው የሆኑት ጠንካራ ነው ወይ ሞቲቬሽኑ እነኛ ለምሳሌ አንዲት የ16 አመት ልጅ በወጣትነት እድሜዋ ተደፍራ ወደ ቡና ቤት መግባት አሳማኝ ነው ወይ ሁላችሁም በእኔ እንደምታፍሩብኝ እኮ በደንብ አውቀዋለሁ ግን ከዚህ በላይ ልታፍሩበት የሚገባችሁ ነው ልንገርሽ ውጭልኝ አልኩሽ ገና በ16 አመቴ ምንም በመላውቅበትና ሁሉ ነገር በሚያምረኝ ሰዓት ውጭ ማለት አበዛች
ከቁጥጥሬ ወጣች ብሎ አባትሽ ከቤት አባረረኝ። ሴትዮ ውጭልኝ እኮ ነው የምልሽ። ትምህርቴን አቋረጥኩ። መድረሻ አጣሁ። ከአንድም 2-3 በወንዶች ተደፈርኩ። ተስፋ ብቆርጥ አማራጭ ባጣ አሁን ያለሁበትን ስራ ጀመርኩ። አማርኛ አታውቂም? ውጭልኝ ከዚህ ቤት እያልኩሽ ነው። አየሽ እህት አለ አሁን እንደዚሁ ስታስቢው አዚዛ የራሷ ህይወት አላት። እንደገና ደግሞ ተዋናይም ነኝ። ይሄንን ነገር አስታርቄ ነው እየኖርኩ ያለሁት። ስለዚህ እንደገና ደግሞ ፕሌይ ዌይዝ ፕሌይ ምንው ነገር ሲሰራ ደግሞ ይሄንን ነገር አስታርቀን ነው የምንሰራው። የሉላዳይ ከባሏ ጋር ወይም ደግሞ ከቤተሰቦቿ ጋር ያላትን ባህሪ ሉላዳይን ሁን ይሰራለው። ከዛ በተረፈ ደግሞ ስትሄጂ ቤተልሔም ቲያትር ላይ ያላት ነገር ሌላ ራሱን የቻለ አንድ ታሪክ ነው። እሱን አስታርቆ መሄዱ ብዙ አልከበደኝም። ጥሩ ነው። ትንሽ እንደውንም መጀመሪያ ላይ መንታህት እንዳላት ሳቅ ደንግጬ ነበር። ማለት 3 ነገር ነው በመለከት ድራማ ላይ እየተሰራለው ነገርና ሉላዳ ያለች፣ ቤተልሔም አለች፣ እንደገና ሰምሃር አለች እና 3ቱን ባህሪያቶች እንዴት ነው ለያቸው የምችለው የሚለውን ነገር ከአዘጋጆቹ ጋር በደንብ ስንነጋገርበት ነበር። አብረውኝ የሚሰሩትም ሰዎች በደንብ ያግዙኝ ነበርና እንግዲህ የተለያየ ካራክተር ስለሆነ ትንሽ እሱ ነገር እንትን ይል ነበር፣ ይከብድ ነበር፣ ግን ይመስለኛል ጥሩ ነው። ኦኬ አይኛው ለዛሬ ብቃንና በዛ ፈጽሞ ሊዋጥልኝ ባልቻለ ፒስ ላይ የማጥራት ስራ መስራት። የትኛውን ፒስ ማለት ነው? አቤል በተለይ ምን የሚስምበት ቦታ እሱንማ ስንቀጠቀጠው ከረምን አይደል እንደ ጌራ። እኔ ላሳመነኝ ነገር ምን ብዬ ነው ለተመልካች ማቀረው? ማለት ሙሉ ትዕይንቱ ነው ወይስ የሚስማትን ቦታ ብቻ? የሚስማትን ቦታ ብቻ። ታዲያ እንስራዋ። ምንድነው ችግሩ? ችግሩማ አንተ ነህ። ሺህ ጊዜ ያሳየው ሊገባህ አልቻለም። ፕሌይ ዊዝን ፕሌይ ማሳየቱ የበለጠ ኢንተረስቲንግ ደስ የሚል ነገር ነው። ለተመልካቹም የሚስበው ነገር ነው። ምንድነው የሰውን ተንኮል፣ የሰዎችን ክፋት፣ ፍቅርን፣ የተለያዩ ነገሮችን ፕሌይ ዊዝን ፕሌይ ነው የምታሳዩ። እዛ ጋር 2 ዳይሬክቲንግ ነው ያለው እና ኢንተረስቲንግ የሚያደርገው ደግሞ እሱ ነው። ስቴጅ ፕሌዩን ዳይሬክት ታደርጊያለሽ። ከፈለቀ አበበጋ በመተባበር እንሰራዋለን ስቴጅ ፕሌዩን። እንደገና ደግሞ ሙቪውን ዳይሬክት ታደርጊያለሽ። ሶ ይሄ ኢንተረስቲንግ ነው። ከጊዜ ወደ ጊዜ ለማሳመን የምንጥረው ነገር እቺ ልጅ በምን ሁኔታ ተቀየረች፣ ምንድነው አሳማኝ ነገር ይዛ እንድትቀየርና ሉላዳይ እንድትሰራው ያደረገው ነገር የሚለውን ነገር ለማሳየት በደንብ ተግቼ እሰራለሁ። ከዛ በተረፈ ግን ይሄኛውን ነገር ሳላስተካክለው ወይም ይሄንን እንደዚህ በሰራውት ብዬ የማስበው ቦታ የለም። ከሳሚ በኋላ ከእንቅልፌ ነቃው ብለህስ? አልነቃሽም። አትዋሽ። ወዴት ነው ሽልምትዩ? አቤል ህልሙ የኔ ነው ያንተ? ነቃ አልኩህ እኮ። አልነቃሽም። ብትነቂማ ኖሮ ገና በህልምሽ ሳይስምሽ ትነቂ ነበር። ይልቅ መንሸራተቱን ተይና የጀመርሽውን ጨርሽ። ኖ እዚህ ጋርማ መሳቅ የለብሽም። አቤል እኮ አምሮሯል አይደል እንዴ? አመረርም አላመረርም እኔ እዚህ ጋር መሳቅ እንዳለብኝ ይሰማኝ። ስለዚህ ስቃለሁ። አይደለም አይውዲት ስቃለሁ አልኩሽ፣ ስቃለሁ። እኔም በገባይ መንገድ መስራት መብቴ መሰለኝ። ካልሆነም ዋናው ዳይሬክተር የኝና እዚህ ጋር መሳቅ የለብሽም ይበለኝ። ኦኬ እሺ ቀጥሉ። ፊሊ ይልቅ መንሸራተቱን ተይና ከሚለው ግባላት። ከፊት ለፊት ሌላ ንግድ ፈቃድ ወስደው በህጋዊ መንገድ መነገድ የማይቻል የሚመስላቸው ነገር ግን ሁሉ ጊዜ ካላወናበዱ፣ ካልሰረቁ፣ ካላጨረበሩ መኖር የማይችሉ የሚመስላቸው ካራክተር የህግ ባለሙያ የተታመነ ባለቤት እህቱ ማለት ናት። አስቴር ለማየሁ ነው የምትጫወተው። አሪፍ ቢዝነስ አዘጋጀንና እየበላን እናወራሃለን። አሪፍ ስራ? ምን አይነት ስራ? በጣም ትልቅ ስራ ነው። የምናምነው ስላላገኘን አንተ እስክትወጣ ነበር የምንጠብቀው። ባዩሽዬ ሆዴን አታጁ። ሆዴ ጮሆ አይቀርም ማቲ። ሚስጥሩ በሚገባ ተጠብቆ ስራው ከተሳካ እኛን ተወውና አንተ ራስህ ዝቅ አይደለም የምትዘጋው። እኔ እኮ አላምንሽም። እስኪ ሙት በይ። ይኸው ኢን ሚሊየንስ ነው ጨዋታው። ዴቭ ጋር ይደውልለት።
ደውልለት። አሁን ቅርብ ጊዜ የታየው ጎዳና ላይ ወጣ ታክሲ ውስጥ ደብድበዋት ምናምን የነበረው ሲን በጣም በአስቸጋሪ ሁኔታ ነው የጨረስነው። ሌሊቱን ሙሉ ሰርተን ነግቶብን ምናምን ነው ያለቀውና ብርድም ነበር ዝናብም ነበር ምናምን ትንሽ አስቸጋሪ ነበር፣ ግን ጥሩ ነው። በጣም ጥሩ ሆኖ ወጥቷል። ቆንጆ ነበረ። በደንብ ቢንጂ እናት ፎዲስ ጉድ እኮ ነው ሳይንስ። በላ በላ አድርጊው። እሙ ዳቦ ደረቀብሽ አይደል? የአክተሮቹ ጥሩ መሆን ነው። የአክተሮቹ አቬይላብል መሆን በፈለግናቸው ጊዜ ከጥቂቶች በስተቀር በፈለግናቸው ጊዜ የምናገኛቸው መሆናቸው ነው። ደከመኝ የማይሉ አሁን ለምሳሌ የጎዳና ሲን ስንሰራ የቃል ኪዳን ሚና በጣም ከባድ ነበር። አይተሹ ከሆነ ጭቃ ላይ ትንከባለላለች። ሌሊቱም በሙሉ ነው የተሰራው። የመጨረሻው የምትጠፋበት ከጎዳና ተዳዳሪዎቹ ጋር የምትጠፋበት ሲን 11 ሰዓት ተኩል ላይ ነው ያለቀው። ቀኑን በሙሉ ተሰርቶ ማታውን ተሰርቶ ማለት ነው። እንደዚህ አይነት ፈተና ዋጋ የሚከፍሉ አክተሮች በማግኘታችን እኛ ደስተኞች ነን። ጠዋት ላይ በጣም ደክሞናል፣ ብርድ አለ እና በጣም የተጨናነቀን እየሰራን ነው። ጎዳና ላይ ሆነን ያለውን ሲን ከጎዳና ተዳዳሪዎቹ ጋር ጠዋት ወተትና ዳቦ ምናምን ያበሏት ፓርቲ እየሰራን አንድ መንገደኛ ታልፋለች። ከዛ ምን ሆነሽ ነው እናትዬ ምናምን አዘው ብላ ገባችብን ካሜራው። ይቅርታ ስራ ላይ ነን ምንም ልትረዳን አልቻለችም። ይኸውልሽ ወልደሽ ከሆነ ችግር የለውም እኔ መታቀፍ ያመጣልሻለሁ ምናምን አለች። አይ አይደለም ስራ እየሰራን ነው ምንም ልትተባበረን ነው ማለትና ያቺ ሁኔታ አስቃና አሳልፈናታል ማለት ነው። እናንተ ያማችኋል እንዴ? ልጅቷ ምን አቅማ እንድትበላ ነው ከዳቦ ጋር የምታታግሏል? አባ አንተ ደግሞ ማላይ ነው የምትደነፋው። ማግኘት የቻለው ነው መጣን። ሌላው ነገር ታዲያ ከየት እናምጣ? እኔ ከየት አመጣሁት? ጋገርኩት። ከዚህም ከዛም ብዬ ጨላይ ቀፍያ እንደ ገዛውላት። ለቅፈላው ደግሞ ከእናንተ ትሻላላችሁ። ባክ ሞክረናል ስላላገኘን ነው። በእሺ እሱን ተቀበይና ይሄንን ስጫት። የሰው ልገሉ ነው እንዴ? ጆኒ I'm begging of you, please don't take my name. Johnny, please don't take him just because you can. ትንሽ ይከብዳል። እውነት በጣም ነው የሚገርመኝ። ጸሐፊው አጻጻፍ የሚገርም ነው ማለት በትክክለኛው ህይወታችን ላይ ቢያጋጥመን የሚሆን ነገር አይነት ነገር ነው። ቶሎ ትዳሩን መፍታት የሚፈልግ ሰው ያለ አይመስለኝም። በተቻለው አቅም ነገሮችን አስተካክሎ መስመር አስይዞ መሄድ ነው የሚፈልገው። አይ ይቅርብኝ ስንት ጊዜ ተገነባን ትዳር ባንዴ ማፍረስ የሚፈልግ ሰው ያለ አይመስለኝም። እና ሉላዳይም ይሄንን ነው እያደረገች ያለችው። ስታስቢው መጣች ከ10 አመት በፊት የነበረች አንድ ሴት ህይወቷን ልትበጠብጥ ወይም ትዳሯን ልትበጠብጥ ስታስብ አይ በቃ ብላ የምታው አይነት ሰው አይደለችም። እና እንግዲህ በራሴ ቢሆን ይከብዳል ስታስቢው፣ ግን እኔም ከዚህ የተለየ ነገር አላደርግም። ምክንያቱም ትዳሬን መበተን አልፈልግም። ስንት ጊዜ የገነባሁትን ነገር ማጣት ስለማልፈልግ ከዚህ የተለየ ነገር አደርጋለሁ ብዬ አላስብም። ወዲጄው መሰራው ስራ ስለሆነ አብሬያቸውም ያለሁት ተዋንያን በጣም እንወዳቸው ናቸው። ምንግባባነን አንደኛ መግባባት ያስፈልግሻል። ደግሞ በመሰሪበት ጊዜ እሱ አለ የምትጫወቹ ገጸ ባህሪ ደግሞ ወደሹ የምትጫወቹ አምነሽበት የምትጫወቹ ገጸ ባህሪ ከሆነ በጣም ደስ ይልሻል እና ይቀልሻል እና የራስሽ ጉዳይ ይሆናል። የተውኔት ጉዳይ መሆኑ ይቀርና የራስሽ ጉዳይ ይሆናል እና እንደ ራስሽ ላይፍ ነው የምትሰሪው፣ እንደ ራስሽ ህይወት ነው አርገሽ የምትሰሪው። ሰላም ለዚህ ቤት። እኔም ምለው አቤት። የታምሽተ ነው አሁን የምትመጣው?
አባ ወንድ ልጅ እኮ ነኝ። ኤዶምን መስዬ ታየው እንዴ? እንዴት ማለት? 30 ዓመት ያለፈውን ወንድ ልጅ የት አምሽተህ ነው ተብሎ ይጠየቃል። 30 ዓመት አለፈ፣ 40 ዓመት አለፈ፣ አሁንም ፊት ብለህ የምትኖረው እኔ ጀርባ ላይ። ስለዚህ ያሻኝን መጠየቅ መብት አለኝ። ጥሩ፣ በጣም ጥሩ። ግን የት አመሸው ብለህ የት ታውቃለህ? እሺ ዊድ ሃውስ ነው ያመሸሁት። ምን ሃውስ? ነገርኩ እኮ። መልሱ ማይገባ ከሆነ ጥያቄ መጠየቅ ምን ትርጉም አለ? ጉድ ናይት። አንዳንዴ ምን ይሆናል መሰለሽ እኔ በቀረጻ ቦታ ላይ ኤዲቲንግን እያሰብኩ ነው የምሰራው። ሶ አክቲንግ ላይ በጣም ትኩረት አደርጋለሁ። ትልቅ ትኩረት ነው የማደርገው። ትልልቆቹን የተከበሩትን አክተሮች ሳይቀር ካልመሰለኝ እኔ ካልተዋጠልኝ የአክቲንግ ኦዲየንሱ ሊዋጥለት አይችልም። ሶ እዛ አክቲንግ ላይ ትልቅ እንትን ነው የማደርገው። አንዳንዴ ይሾልክብሻል። አንዳንዴ ሳታውቂው ምን ነው እዚህ ጋር ጊዜ በወሰድኩ ኖሮ የምትይበት እንትን ፐርፌክሽን የለም። ለፐርፌክሽን ትጥር ያለሽ እንጂ ፐርፌክት ነገር ሰርቻለሁ 100% ማለት ግን አይቻልም። ሌላው ቀርቶ ይገርመኛል። አሁን እኔ በጽሁፍ ደረጃ በተውኔት ደረጃ የሎሬት ጸጋዬን ስራዎች ብዙ ሰርቻለሁ። ከዛ ያገኘሁት ልምድ ምንድነው? በጣም አንድ ደረጃ ላይ ያመጣሻል። ያ ስራ ትልልቅ ስራ ነው። ቋንቋው በጣም ቆንጆ ቋንቋ ነው፣ ውበት አለው እና ደግሞ አገላለጹ ከበድ ይላል። አንዳንዴ የማይገባሽም እንኳን ቢሆን እሱ አጠገባችን ስላለ ጋይ ጸጋዬ እንጠይቀዋለን። እንደዚያ ትረዳጃለሽ እንጂ ከባድ ነው። እኔ ግን ላነጋገር ይመቸኛል እና ሙዚቃ ነው ራሱ በቃ ስትናገር ይሆናል። እኔ ተራ ቃልም አይደለም እና አሁን ልክ የዚህ የአዱኒስ ቃል አዱኒስ የሚጽፈው ነገር ልክ እንደዛ ነው ያየሁት። ማለት ምናልባት ጥናት ጠፍቶሽ የጠፋሽ ቦታ ላይ ሌላ ነገር ተክተሽ ለመሄድ ትሞክሪያለሽ፣ አይጥምሽ። እንደዛ ነው የሚሰማኝ እኔ። እሱ ራሱ የጻፋትን ስትዩ ነገሩ ትክክል ይመጣል እና ቆንጆ ነው። አቶ ብርሃኑ እምነቴን ባንተ ላይ ስለጣልኩ አይደለም እንዴ ግንባታው ምን ላይ እንደደረሰ እንኳን ለማየት ቦታው ዝሬ ማንለው አውቃለሁ። ይሄን በማድረጉ እንደማይጸጸቱ እነግሮታለሁ። ቢሮአችን ኃላፊነቱን በሙሉ ብቃት እየተወጣ ነው ያለው። ምንም ጥርጥር የለኝም። የመለከት ቴሌቪዥን ድራማ በርካታ ኳሊቲዎች ያሉት ድራማ ነው። ታዋቂ ደራሲ ነው የጻፈው፣ ታዋቂ ዳይሬክተር ነው ያዘጋጀው። በቂ ልምድ ያለን ድርጅትን ፕሮዲዩስ የምናደርገው ነገር ግን ሁሉ ጊዜም ከካውንስሉ ጋር በመነጋገር ጊዜ ይሄ ኮሜንት ይቀርብልን ነበር። ሲኖች ይረዝማሉ። ስለዚህኛ ለምን ተደፈርን ተነካን ብለን አንከራከርም። ሰው ምንድነው ያደረግነው? ቁጭ ብለን እኔ ደራሲው ዳይሬክተሩ ፕሮዲዩሰሩ ቁጭ ብለን ሲኖች ይረዝመዋል ተባለ። እያረምን የመጣ ነው። ለዚህ ነው ከ16 ከ17 በኋላ ያሉ ሲኖች ከተቀመጥሽ አትነሽም። በጣም ፈጣንና በጣም ቫሪቲ ያላቸው ናቸው። ክፍት ነበርኩ። ገፋ አርጋት ገባም ነበር። ሃይ ሮዳስ። ሃይ ቶሎ ደረስክ። ቤት ከዚህ ብዙ አይርቅም ማለት ነው? ቤቴ እንኳን በጣም ሩቅ ነው። ግን ከካምፓስ ወጥቼ ወደ ቤት ሄድኩ ሳለ ነው የደወልሽልኝ። አደባባዩ ጋር ወርጄ ስለመጣው ነው ቶሎ የደረስኩት። ገባ። የዩኒቨርሲቲ ተማሪ ነህ? አዎ። የትኛው ዩኒቨርሲቲ? ህንጻ ኮሌጅ። እንዴ ኤፊን እዛ ነው የምታውቃት ማለት ነው? አዎ ጓደኛዬ ናት። ስልሽ ንጹህ ጓደኛዬ። ሲኖች ረዝመዋል የሚል ኮሜንት አለ። ይሄንን ከደራሲው ጋርም ከኤክስኪዩቲቭ ፕሮዲዩሰሩ ጋር እናወራለን። ምንድነው ፈረንጆቹ ቲዮሬቲካሊ የሚሉት ሲሪያል ድራማ ሲት ኤንድ ቶክ ነው። ሰዎች እስከሚበቃቸው ድረስ ሊሰሙ ይፈልጋሉ፣ ሊያዩ ይፈልጋሉ አንድን ሲን ማለት ነው። ሶ ይሄንን ብለን እኛ እንትን
እንደዚህ አርሰርተን አልተቀመጥንም። ምንድን ያደረግነው ከደራሲው ጋር በመነጋገር ፓራሌል ሆነው የሚሄዱ ጎን ለጎን የሚሄዱ በዛው ሰዓት የሚፈጸሙ ሲኖች ካሉ ከፊትና ከኋላ እያደረግን እነዛም ኢንተርከት እያደረግን ያን ረዘመ የሚባለው ሊያሰለች ይችላል ተብሎ የተገመተውን ነገር በእንደዚህ በማድረግ ብዙ አመት አብረን ኖረናል። ያው እንደምታየው ግን ልጅ አላፈራ ነው። ምንድነው ችግሩ ብለን ስንመረምር እሱ ዘራለሁ እኔ ማንሽ ተባልኩ። ልጅ ደግሞ ሁለታችንን በጣም እንፈልጋለን። ስለዚህ በዚህ ነገር ተነጋግረን ከተስማማን ቆየን። አንቺ ስትሆኚ የልጅነት ወረድሽን በየሰው ቤት አሳር ፍዳሽን ስታይ ለምን ይለፍብሽ? በቤት ሰራተኝነት 30 ሺህ ብር ለማጠራቀም አመት የሚበቃሽ ይመስልሻል? 30 ሺህ ብር ያንሰኛል የምትይ ከሆነ ገሪንና እኔና ተነጋግረን እንጨምርልሻለን። አረ እኔ ለማነሱ ሳይሆን ታዲያ ምንድነው ችግሩ መሲ? የዘጠኝ ጉዳይ እኮ ነው። በብዙ ነገር ተጠቃሚ ነኝ። አንደኛ ነገር ብዙ ስራ አልሰራሁም። ለአዳዲስ ልጆች እድሉን ሰጥቷል በደንብ ሮቦት ፕሮሞሽን እና የዛ አንዱ ተጠቃሚ ነኝ። ሁለተኛ ነገር ደግሞ ያው ልምድ ነው። አንድም ጥሩ የሙያ ልምድ ነው ያገኘሁት። በጣም ትልልቅ አርቲስቶች አንጋፋዎች የሚሰሩበት ነው። ታላላቆቼ ናቸው በሙያም ሁሉም ነገርና ጥሩ ልምድ ነው ያገኘው። ደግሞ ይሄ ነገር እየተለመደ ስለመጣ አሁን የተከታታይ ነገር ቆንጆ ነገር ነው በጣም። በፊት ጀምሬ እኔ ባልነበረበት ጊዜ የውጭ ሀገር ፊልሞችን ስለምመለከት ተከታታይ ነገሮች በጣም እመኝ ነበር እዚህ ሀገር ቢኖር እያልኩ እና አሁን ተጀምሯል። በጣም ቆንጆ ነገር ነው። ዋናው ነገር ጥሩ ስክሪፕት፣ ጥሩ ጸሐፊ፣ ጥሩ ደግሞ በአጋጣሚው ምንድነው መሰለሽ ጥሩ ተዋንያን ይወጣሉ። ፈታ ነገሮቹ ያው እንትን እያልሽ ስቴጅ ሲሪያል ድራማ ማለት እሁድ ታይቶ ሰኞ የለም፣ እሁድ ታይቶ እሁድ ነው የሚመጣው። ባክሎግ ይዣለሁ ብለሽ ስታስቢ የለሽም፣ ለካ የለሽም። ስለዚህ ሁሌ ስጋት ነው፣ ሁሌ እንቅልፍ ማጣት ነው። ባለፈው በገመናም ጊዜ ተናግሬያለሁኝ። ሲሪያል ድራማ ማለት ኑሮ ማለት ነው። ኑሮሽን ነው የሚወስደው። ገብቶሻል? ሶ የራስሽን ፋሚሊ ትረሽና ከፕሮዳክሽን ክሩ ጋርና ከእንትን ጋር መኖር ትጀምሪያለሽ፣ ከአክተር ጋር ይሆናል ማለት ነው። መለከት የቴሌቪዥን ድራማ በጣም ዋጋ የከፈልንበት ነው። ጊዜ፣ ኑሮዬን፣ ቤተሰቤን 2 ጊዜ ተሰረው ጨረታ 3ኛ ነው እንደገና አሸንፈን ያገኘ ነውና ከብዙ ድካምና እንትን በኋላ ያገኘነው ስራ ስለሆነ አንቀልድም። እኔ ቬሪ ፕሮፌሽናል ማነር ነው የምንሰራው። ያው ህዝቡ ያያል፣ ያነጻጽራል፣ ያወዳድራል። ነገር ግን ለአሁኑ እንደ ትልቅ ቅድሚያ ስራ እማየው መለከት ነውና ህዝቡ ይመለከትልን። ይሄንን ሰርቶ ለህዝብ ማቅረብ ምን ያህል ከባድ እንደሆነ ውስጡ ስላለን እናየዋለንና ይሄንን ነገር ተቋቁመው ለህዝቡ ጥሩ ነገር እያቀረብን ስለሆነ እነሱ ማመስገን እፈልጋለሁ። ከዛ በተረፈ ደግሞ ህዝቡ ደግሞ ይሄንን ተቀብሎ እየወደደውና በጥሩ ሁኔታ እያየው ስለሆነ ደግሞ እንግዲህ አስተያየታችሁ አይለየን። ማረም ያለብንን ነገር ለማረም ዝግጁ ነን። ይሄንን ደግሞ በቅርብ ሲነገረን ነው ማስተካከል የምንችለውና አስተያየታችሁ አይለየን ማለት እፈልጋለሁ። እኛ ሰርተናል የምንለው ምን ያህል ህዝብ ጋር ደርሷል? እኛ ደክመንበት ጥሩ ነው ያልነው ነገር ህዝቡ ምን ያህል ነው፣ እንዴት ነው ያየው፣ እንዴት ነው የተቀበለው፣ አክሴፕታንሱ ምን ይመስላል የሚለውን ነገር አሁን አንቺ በምትሰሪው ፕሮግራም ኮሜንቱን እንሰማና ከዛ በኋላ ደግሞ የምናስተካክላቸው በርካታ ነገሮች ሊኖሩ ይችላሉ።